ብርቅርቅታ ከሚወርደው ዶፍ ክብደት የተነሳ ቀኑ የቀን ጨለማ ሆኗል። በኔፕልስ ከተማ ዙሪያ ባሉት ተራሮች ላይም እያፏጨ የሚያልፈው ነፋስ የጆሮ ታምቡር ይበሳል። ውሽንፍሩም የዓይን ቆብ አያስገልጥም። ዎከር የለበሰውን የዝናብ ካፖርት ክሳድ ከጆሮው በላይ ድረስ ጎትቶ ብርድ ያቆረፈዳቸው እጆቹን ወደ ጠበንጃው ቃታ መለሰ። ያቺም የቆምባት የቀበሮ ጉድጓድ መለስተኛ ኩሬ ሆናለች። ሳም ዎከር የ21 ዓመት ወጣት አሜሪካዊ ሲሆን ወደ አውሮፓም ለመምጣት ምክንያት የሆነው ሁለተኛው የዓለም ጦርነት ነበረ። ዎከር ለመጀመሪያ ጊዜ በጦር ሜዳ ላይ የዋለው በሰሜን አፍሪካ ነው። በዚያም ለነበረው የአሜሪካ ጦር የሜዲትራኒያንን ባህር አቋርጦ ከዋናው የጣሊያን ግዛት ለመድረስ ዓመት ከመንፈቅ ፈጅቶበታል። ጦሩም አሁን መሽጎ የነበረው ከኔፕልስ ከተማ በስተሰሜን ምስራቅ ነበረ። ሳም ዎከር የሰሜን አፍሪካ ትዝታ በታወሰው ቁጥር ያንገሸግሸዋል። አሩሩ ያሳብዳል፣ ሙቀቱ እርቃን ያስኬዳል። የበረሃው ነፋስ የሚያንጓልለው የአዋሽ ሞገድ ግማሽ ውር ያደርጋል። ቀኑን ሙሉ ዓይን እንደለበለበ እንዳስለቀሰ ነበረ የሚውለው። የዛሬ የኔፕልስ ከተማ አካባቢ ዶፍና ውሽንፍር ግን ከዚያ የባሰ የሚሸነቁጥ ሆነበት። በምሽጉ ዙሪያ ያለማቋረጥ እያፏጨ የሚያልፈው ነፋስ ደም ስር ይጠዘጥዛል፣ አጥንት ሰርስሮ ይገባል። የዎከር ከንፈሮች በድን ሆነዋል፣ ጣቶቹም ደንዝዘዋል። ሱስ ቢያቅበጠብጠውም ቆርጦ ያስቀመጣትን ቁራጭ ሲጋራ ከከንፈሩ ለማድረስ ክብሪት ጭሮ ለማቀጣጠል አልቻለም። ያን ጊዜም ነበረ የረገመውን ሰሜን አፍሪካን ማረኝ ወደ ማለቱ የተቃረበው። ሳም ዎከር በጀነራል ከላከር በሚመራው ክፍለ ጦር ውስጥ የ45ኛው እግረኛ ሻለቃ ባልደረባ ነበረ። ክፍለ ጦሩም የሲሲሊን ደሴት በሐምሌ ወር በድል አድራጊነት ከያዘ በኋላ ከኔፕልስ ለመድረስ 4 ወራት ፈጅቶበታል። አሁን ደግሞ ወደ ሮም ከተማ በመግፋት ላይ ነበረ። ሆኖም ባላንጣው የጀርመን ጦር በቀላሉ የሚበገር ኃይል አልነበረም። ስለዚህ ለእያንዳንዱ ጋት መሬት አይከፍሉ መስዋዕት መክፈል ነበረበት። ለሮም የሚደረገው ጦርነት እጅግ አዝጋሚ፣ ሲበዛ የሚዘገንን ነበረ። የሁለቱም ተፋላሚዎች ደም እንደ ውሃ ፈሶበታል። በኔፕልስ አካባቢ ሸለቆና ተራሮች፣ ጋራና ሸንተረሮች ላይ በእልፍ የሚቆጠሩ ወጣቶች ረግፈውበታል። ዎከር የደነዘዙ ጣቶቹን አፉ ውስጥ ከቶ ከወዱ በሚወጣው ሞቃት አየር ንፋስ ሊዘራባቸው ሞከረ። ከዚያም እጁን ወደ ኪሱ በመክተት ቁራጯን ሲጋራ አውጥቶ ከከንፈሩ ሰካት። የነበረው የመጨረሻው የክብሪት እንጨት ግን ውሃ ገብቶት ቶሎ አልጫርል በማለቱ እስከዚያ ከከንፈሩ ላይ ያደረጋት ቁራጭ ሲጋራ በዝናብ በስብሳ ፍርክስክስ አለች። ያን ጊዜም በንዴት ሺትስ ብሎ የክብሪት ቤቱን ከቅልጥሙ ድረስ ካጠለቀው ኩሬ ውስጥ ወረወረው። ጃፓን የአሜሪካ ይዞታ የነበረችውን የፐርል ወደብ በአውሮፕላን በደበደበች ጊዜና አሜሪካም በጃፓን በጀርመንና በጣሊያን ላይ ጦርነት ባወጀችበት ወቅት ዎከር የዝነኛው የሃርቫርድ ዩኒቨርሲቲ ተማሪ ነበረ። ዎከርም የሚታየው ሁሉ እንደ ቀድሞዎቹ የሃርቫርድ ምሩቃን እርሱም ትምህርቱን ጨርሶ ወፍራም ደሞዝ የሚያስገኝ ሥራ ሲያማርጥ የገጠርና የከተማ መኖሪያ ቤት ሲኖረው ትዳርም መስርቶ
የልጆች አባት ሲሆን ነበረ። ወላጆቹም በ15 ዓመት ዕድሜው በአደጋ ስለሞቱበት በሃርቫርድ ዩኒቨርሲቲ ትምህርቱን ለመከታተል ለ3 ዓመታት ያህል በትርፍ ሰዓቱ በቲያትር ቤት ውስጥ በተላላኪነት ጉርሻ እየተሰጠው ሰርቷል። ታላቅ እህቱ የነበረችው ኤሊንም ከራሷ ትርፏት ለእርሱ የምትረዳው ሴት አልነበረችም። በወታደርነት በመመልመሉም ሊሰናበታት በሄደ ጊዜ ቡና ቤት ውስጥ ተቀጥራ ስትሰራ ነበረ ያገኛት። ኢሲን በታናሽ ወንድሟ ወደ ጦር ሜዳ መላክ ቅንጣት ያህል አዘኔታ አልተሰማትም። እንደ እህት ከአንገቱ ተጠምጥማ አልቅሳ ልትሸኘው ቀርቶ በደህና ተመለስ የሚለውን የተለመደ የበጎ ምኞት መግለጫ እንኳን ነፍገዋለች። ሴት አዳሪዋ ኢሊን ዎከርን የምትጠላበት ምክንያት ነበራት። ዎከር ከሕፃንነቱ ጀምሮ ብሩህ አእምሮ የነበረው ልጅ ነበረ። በትምህርቱ የ3 ዓመት ታላቁ የነበረችውን ኤሊንን ቀድሟት በመሄዱ በወላጆቿ የተጠላች የአካባቢው መዘባበቻ ሆና ነበረ። በዚያም ላይ ደግሞ ዎከር መልከ መልካም ተግባቢ ልጅ ሲሆን እንደ ጸጉሯ መቅላት ደመፍሉ የነበረችው ኤሊን ግን ቀጭንና ያለ ዕድሜዋ እየበሰለች ተንኮለኛና ምላሰኛ ልጅ ነበረች። 13 ዓመት እንደሞላትም ከአንድ ጎረምሳ ጋር ኮበለለች። ከዚያን ወዲህ ብዙ ወንዶች አቀያይራለች። ዎከርም ሲሰናበታት በሄደ ጊዜ በ6 ዓመት ታናሿ የሚሆን የ18 ዓመት ጎረምሳ ቅምጥ ነበረች። ጎረምሳው ሥራ አልነበረውም። ኢሊን ከቡና ቤት በሚከፈላት አነስተኛ ደሞዝና ሲቀናትም ከሌላ ወንድ ጋር በመውጣት በምታገኘው ገንዘብ ነበር የሚተዳደሩት። ሆኖም ኢሊንም ሆነች ያ ጎረምሳዋ የሚያድሩት ከሞቀ ቤት ነው። የምግብና የመጠጥ ችግር አልነበረባቸውም። በልብስ አልታረዙም። ዎከር ግን በሃርቫርድ ዩኒቨርሲቲ የመጨረሻ ዓመት ተማሪ ነበር። በወታደርነትም ተመልምሎ መጀመሪያ ወደ ሰሜን አፍሪካ ተላከ። ዓመት ከመንፈቅ በሰሜን አፍሪካ በረሃ ሲዋጋ ቆየ። ከዚያም ረፍት ሳያገኝ ወደ ሲስላ ብሎም ወደ ኔፕልስ መጣ። አሁን ደግሞ ወደ ሮማ አቅጣጫ በሚወስደው የጦር ሜዳ ላይ ይገኛል። ታዲያ ዎከር እንደ ልቡ የሚያጭሰው ሲጋራ እንኳን አላገኘም። ምናልባት እድለኛም ከሆነ ሮም ይደርስ ይሆናል። ሮምን መያዝ ማለት ደግሞ የጦርነት ማብቂያ ነው ማለት አልነበረም። ስለሆነም ከሮምስ በኋላ የሚጠብቀው ምን ዕድል ነበረ? ዎከር በሐሳብ ማዕበል ውስጥ ጭልጥ ብሎ ሰጥሟል። ዶፉ ግን አሁንም ጠመንጃ በያዙት እጆቹ ላይ እንደወረደ ነው። ውሽንፍሩም እንደ ልብ ግራና ቀኝ ሊያሳየው አልቻለም። እንካ እቺን አጭሳት ሲል ከጎኑ የነበረው ሌላ ወታደር አርዘር ፖስተርን የያዛትን ቁራጭ ሲጋራ ለዎከር ሊሰጠው እጁን ዘረጋ። ዎከር በፍጥነት ተቀበለና ከከንፈሯ አድሶ በማከታተል 2 ጊዜ ጢሱን ማግማግ ከማድረጉ እሳቱ ጣቱ ጋር ደርሶ ፈጀው። ቁራጯን ወደ አፉ ቶሎ መልሶ ቢስብም ስስ የከንፈር ቆዳዎቹ በመቃጠላቸው እንትፍ አለና ሲጋራዋን ከውሃ ውስጥ ጥሎ ራሱን በትዝብት ነቀነቀ። የማያልፍ የለም ሳም፣ የአሁኑም ችግር ያልፍ ይሆናል አለው ፖተርሰን የዎከርን መተከዝ ተመልክቶ። ፖተርሰን በወታደርነት ሲመለመል የሕግ ትምህርቱን ጨርሶ በጥብቅና ሙያ ላይ የተሰማራ
የ27 ዓመት ጎልማሳ ነበረ። ወላጅ አባቱም በሕፃንነቱ ስለሞተ ፖተርሰን ያደገው በእናት እጅ ተሞላቆ ነበረ። አሁን ላየው ግን ሽማግሌ ነበር የሚመስለው። ሳም ዎከር የሃርቫርድ ዩኒቨርሲቲን እንዲተው በተገደደበት ወቅት አካባቢ ፖተርሰንም ኒውዮርክ ከተማ ከነበረው የጥብቅና ሥራው ላይ ተመለመለ። እንደ ሳም ዎከርም አርዘር ፖተርሰን በሰሜን አፍሪካ በረሃዎች ተዋግቷል። እንደ ዎከርም በሲሲሊ ደሴት ተራሮችና ሸለቆዎች ውስጥ በኔፕልስ ጋራና ሸንተረሮች ላይ ረጅም የስቃይ ወራት አሳልፏል። በድሎት ላደገው ፖተርሰን ደግሞ ይህ ሁሉ ሊቋቋመው ከሚችለው በላይ ቢሆንበትም የአጋጣሚ ጉዳይ ሆነና ሳም ዎከርን የመሰለ ጽኑ ጓደኛ አጋጠመው። ዎከር እንደ ፖተርሰን ረጅም ባይሆንም መካከለኛ ቁመትና ደልዳላ ሰውነት ያለው ወጣት ነበረ። ሳም ዎከር ግን ሳቂታና ተጫዋች፣ በዕድሜው ወጣትና በተፈጥሮም ደፋር፣ ተግባቢና ቆራጥም ነበረ። ዎከር የራሽን መያዣ ሻንጣውን ከፈተና አንድ የታሸገ ቆርቆሮ አውጥቶ በሳንጃው ከከፈተ በኋላ ውድ ጓደኛዬ ፖተርሰን ፈቃድ ሆኖ ይህን የገና ስጦታ ብትቀበለኝ አለና ጎንበስ በማለት አበረከተለት። በጣም አመሰግናለሁ። ሆኖም በውስጡ ያለው የተርኪ ስጋና መረቅ ነው ወይንስ የአረንጓዴ ሾርባ? አለው ፖተርሰን እየተቀበለ። ስትቀምሰው ትለየዋለህ፣ ግን እንዳትጨርሰው አለና ዎከር ሁለቱም ጥቂት ተሳሳቁ። ከዚያም በሰላሙ ወቅት ስላሳለፏቸው የገና በዓሎች አንስተው ይጫወቱ ቆዩ። ድግሱ ከተበላ ከተጠጣ በኋላ የሚጠብቃቸው የሞቀ አልጋ በሐሳባቸው ታወሳቸው። በተለይም ፖተርሰን በእንደዚህ ያለ ዓመት በዓል ቀን ቀርቶ በሌላውም ጊዜ ቢሆን ብቻውን መተኛት የሚወድ ሰው አልነበረም። ለፖተርሰን አይነ ህሊና ሽክ ብለው ይለብሱ የነበሩት የኒውዮርክ የቢሮ ሠራተኛ ልጃገረዶች ታዩት። ስለ እነርሱም ብዙ አወራ። በመጨረሻም ተወይም ባክህ ጠግቤያለሁ፣ አሁን የበላሁት አለ። ቅመሰው እንጂ ይህን የመሰለ ጣፋጭ ምግብ በጣሊያን አገር ውስጥ እናገኛለን ብዬ አልገመትኩም ነበር እያለ ዎከር በማውራት ላይ እንዳለ በአጠገባቸው የሚያልፈው 50 አለቃ ሰምቶ ኖሮ ስለምንድን ነው የምታወራው ዎከር አለና ባለበት ቆሞ ሁለቱንም ተራ በተራ ሳያቸው ቆየ። ሳም ዎከር ታዛዥና ደፋር ወታደር ነበረ። የሌሎቹን ጓደኞቹን ሕይወት ለማዳን ከአንድም ሁለት ጊዜ ራሱን ለአደጋ አጋልጧል። በመሆኑም አለቃው በይፋ ባያሳየውም ይወደው ነበረ። ከማፍቀ